ሰዒድ ወርጌሳ ሚስቴ ጠፍታኛለች፣ ሚስቴን አገናኙኝ ራሴን ሳላጠፋ እያለ ይገኛል ማለት ነው። ኢትዮጵያ ያላችሁ ወንድሞቻችን በውጭም ያላችሁ የሰዒድ ወርጌሳን ሚስት ፈልጋችሁ እንድታገናኙት ዛሬ እናታችሁ ማለት ነው አቤቴታዋን ወደ እናንተ ይዛ መታለች ማለት ነው። እስኪ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረዴት ሁሉ ነገር አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ዛሬ የመጣሁት ደግሞ ያው እናት እንደመሆኔ ያው ልጆች ሲያለቅሱ ስታይ ታዝናለችና ያው እናት በልጆቿ አትጨክንም። ዛሬ ሰዒድ ወርጌሳ ራሴን ላጠፋ ነው፣ ሚስቴ ጠፍታኛለች፣ ሚስቴን አፋልጉኝ እያለ እንባው ኮለለል እያለ መጥቷል ማለት ነው። እና ስለዚህ ወጣቶችዬ ማለት ነው ዛሬ ለእናንተ መልእክት አለኝ። ደፋ ቀና ብላችሁ የሰያውን ሚስት እንድታገናኙት ማለት ነው። ለምን ያልቅስ፣ ለምን ይዘን፣ ለምን ይተክዝ ማለት ነው። እኛ እናቶቹ እናንተ ወንድሞቹ እናንተ እህቶቹ እያላችሁ ማለት ነው። እና ስለዚህ ዛሬ ያው እንግዲህ ሰዒድ ወርጌሳ በጣም ከፍቶታል ማለት ነው። በጣም ከፍቶታል። በቃ ለማን ነው የምኖረው? እኔ እኮ በቃ ሞት በልመና ቢመጣ ኖሮ ዛሬ መሞት እፈልግ ነበር አለ። እና ስለዚህ ይሄን እንደዚህ ሊያረግ ያስቻለው ምንድነው? ያው ሚስቱ ጠፍታው ነው ማለት ነው። ማለት ያው ታውቁታላችሁ። ግማሹ ያው 2 3 4 ይመኛል፣ አንዱ ደግሞ ሌላው ደግሞ አንዲት አቶ ያዝናል ይተክዛል ማለት ነው። ያው እንግዲህ ከላይ ነው የምትመጣው እኮ ሚስት ማለት ነው። እና ስለዚህ በሰው አይደለም ያው ግን ሰበቡን ማድረስ ጥሩ ነው። ሰውም ሆነ በሰውም ሰበቡን ማድረስ ጥሩ ነው ማለት ነው። እና ስለዚህ አሁን ኢትዮጵያ ያላችሁ ወንድሞች ለጊዜው ጠጋ በሉትና ችግሩን እንትን በሉት ፍቱለት ማለት ነው። ከዛ ደግሞ እናንተ የማትችሉ ከሆነ ወደ ውጭ ላሉት እናቶችም ወንድሞችም ይተላለፋል። እና ስለዚህ አሁን ለጊዜው ጠጋ በሉትና እስኪ ችግሩን ምን እንደሚፈልግ እርዱኝ እያለ ይገኛል ማለት ነው። እና ስለዚህ ሂዱና እንትን በሉት አዋዩት ማለት ነው። እና ሰው ያስፈልጋል፣ ካላህ በታች ሰው ያስፈልጋል ለሰው ልጅ። እና ስለዚህ ምንም የለኝም አሁን ላይ ከፍቶኛል እያለ እንባው እየረገፈ ነው። እና ወንድ ልጅ ሲያለቅስ ማየት በጣም ይከብዳል ማለት ነው። ሴት ልጅ እንኳን መቼም የኔ እናት ሴት ልጅማ እንደ ፈሰስ አድርጋ እንግዲህ ያው ግን ወንድ ልጅ አያልቅስ፣ ሴትም ልጅ አታልቅስ። ለምን ታልቅስ? እና አልሙሄም ሰያ የምንነግርህ ነገር አንተ ሁሉ ጊዜ እንደው ታለቅሳለህ። የኔ እናት አታልቅስ። ዚክር አብዛ ማለት ነው። ሰው ከጎንህ ሆነ አልሆነ እኔ እንደ እናት እንደምመክርህ ማለት ነው። እርግጥ ነው ካላህ በታች ሰው ያስፈልጋል፣ ግን ደግሞ የሰው ጋጋታ ምንም አይተክርም። አላህ Subhanahu Wa Ta'ala ብቻና ብቻ ካለክ እሱ በቂ ነው ማለት ነው። በሱ ተመካ። የምን ማልቀስ የምን ሐዘን ነው ማለት ነው። እና ስለዚህ ዚክርህን አብዛ፣ ዱዓ አድርግ። ሚስቲቱም እንግዲህ ከላይ አላሁ ዐዘ ወጀል ይዟት ካቻረግልሃል ማለት ነው። እሱ ለምነው ያው ሰዎችን እርዱ ከምትል አላህን እርዳ ይበለው፣ ሙጭኝ ይበልበት ማለት ነው። አላህ Subhanahu Wa Ta'ala ለምኑኝ እሰጣችኋለሁ ብሎናል ማለት ነው። እና ያው ከኛ ወይ ፀሐይቱ በአለ ደስ ስትል እና ምንድነው ሰያው ማለት ነው። አይዞክ እሺ አይዞክ ነው የምትልህ እናትህ። የኔ እናት እንደው በጣም እኮ ነው ያለቀሰው። አይ ግን ኮመንታተሮች በረካ ሆኖ ማለት ነው። ኮመንታተሮች እኮ አንዴ ካዘኑ አዘኔታ እኮ ናቸው። አይዞክ፣ አብሽር፣ ዚክር አብዛ፣ ዱዓ አድርግ፣ መስጊድ ግባ እያሉ ይመክሩታል ማለት ነው። ማሻአላ አለይሁም። እኔ በጣም አስደስታችሁኛል። እዛ ያላችሁ ቅመሞችዬ ማለት ነው። እኛ እኮ ቅመሞች እኮ ምርጥ እኮ ነን እንደው በህርንበት ማለት ነው። ድምቅምቅ ነው የምናረገውና ማሻአላ አለይና ወላ። ግን እኛ ለምንድን ነው ታዲያ ማንፈምሰው? እኛ ቅመሞች እኮ መፈመስ ነበረብን አይደለም? እና ስለዚህ አስፈምሱን እኛም ማለት ነው። እኛ ነን እስኪ
በየኮመንቱ በየቪዲዮው በሁሉም ቦታ ማለት ነው ስርጭጭት ብለና የእናንተ ድምቀቶች ስታለቅሱ አብረን አልቅሰን ስትስቁ አብረን ስቀን ተፋተን ብላችሁ ስትመጡ ምክር ሰተን አገባን ስትሉ መብሩክ ብለን እኛ እኮ ቅመሞች የኛ እኮ ውለታ እኮ ተቆጥሮ አያልቅም ማለት ነው። እና ስለዚህ አሁን ሰያውን ያው እያጽናኑት ይገኛሉ እና ቅመሞችዬ ማለት ነው። አንድ እንኳን ዩቲዩበር እዛ ውስጥ ያየው ሰው የለም ማለት ጨርሰን ቅመሞች ብቻ ነው እዛ ያለ ነው። አንዱኮ አይ ያሳዝናል እንጂ ምን ያሳዝናል እኮ እንዴ አይ እና አልሙሂም ወደ እንደ እሱ እንግዲህ አሁን ሰያው ለጊዜው እንግዲህ ያው እንትን ይሄ ምንድነው በቃ ሚስት የለኝ ገንዘብ የለኝ በቃ ሚስት ስትኖርህ በቃ ሁሉም ነገር የተስተካከለ ይሆንልሃል። እኔ ሚስት አጥቻለሁኝ እርዱኝ ራሴን ከማጠፋ እያለ ነው። እኔ ግን እውነቴ ነው ወላሂ ብሏል። እየቀለድኩ እንዳይመስላቸው ማለት ነው። ቅመሞች እየኮናቸው አንቺ ትቀልጃለሽ ምናምን ይሉኛል በውስጥና እንደዛ ሆነ በቃ ቪዲዮዬን የሚያዩ ለምንድን ነው የምትቀልጂው ምናምን ይሉኛል ማለት ነው። እነሱ ያላዩትን ቪዲዮ የኔን ቪዲዮ ሲያዩ ማለት ነው። እና ቀልዲና አይደለም ጠይብ አልቀሷ ላኪ ሀቂቃ እርዱኝ እያለ ነው። አግዙኝ ብሏል እና ስለዚህ ማገዝ አለብን ማለት ነው። ማገዝ አለብን። አሁን መልእክቴ በኢትዮጵያ ላላችሁ ወጣቶች ነው ማለት ነው። ኢትዮጵያ ያላችሁ ያ ምሳሌ አሁን እንዲህ ይባላል ከሩቅ ዘመድ የቅርብ ጎረቤት ይባላል። እና አሁን እኛ ርቀናል። እኛ አሁን የራቅ ነው እንግዲህ ቶሎ ብለን አንደርስለትም ማለት ነው። እናንተ ናችሁ የምትደርሱለትና ለጊዜው ሄዱና አዋዩት ምንድነው የቸገረህ እንዴት እናደርግልህ ምናምን በሉትና ከዛ አማክሩት። ከዛ የሚፈልገውን ነገር ደግሞ እናንተ የማትችሉት ነገር ከሆነ ወደ ስደት ላሉት እናቶች፣ አባቶች፣ እህቶች፣ ወንድሞች ይስተላለፋል ማለት ነው። እኛ እናቶቹ አለን፣ እናንተ እህቶቹ፣ ወንድሞቹ፣ አባቶቹ አላችሁ ማለት ነው። እና ስለዚህ እንባውን እናብስለት ትላለች እናት። ወደ ቁም ነገሩም ደግሞ ስሄድላችሁ ቤትና ቦታ የምትፈልጉ ቅመሞችዬ የሚጠቅመንን ሁልጊዜ የሚጠቅመንን ነው እኔ ይዣላችሁ የምመጣው። ሀቂቀተን አወለን ይሄን ከመናገሬ በፊት እንደዚህ የሆነ ችግር ሲፈጠርባችሁ እርግጥ ነው ወደ ሰው ልጅ አኒ ካላህ በታይ ለሰው ልጅ እንደዚህ ችግራችንን ስንነግረው የሆነ የተከፈለልን ይመስለናል። ወላኪን ግን ለሰው ልጅ ቶሎ ብለን ችግራችንን ከምንናገር አወለን እኔ የምነግራችሁ ነገር ለረቡል ዓለሚን ነው መናገር ማለት ነው። ወላሂ ለአላህ ከነገራችሁት ደግሞ ሰበቡን የሚያደርስላችሁ ሰው ደግሞ ይፈጥርላችኋል። አወለን ግን ለአላህ ሳትነግሩት ችግራችሁን ለሰው ለፍጡር ስትነግሩት ያኔ የችግራችሁ ያው ችግር ሆኖ ነው የሚቀረው እንጂ የሆነ መፍትሄ አያገኝም ማለት ነው። እና ስለዚህ ለአላህ Subhanahu Wa Ta'ala አወል መጀመሪያ ንገሩት። ከዛ በኋላ ደግሞ ይሄ ሰው እኮ ካላህ በታይ ሰበቡን ያደርስልኛል ለምትሉት አካል ደግሞ ተናገሩ ማለት ነው። እና ሰያው ያው የሚዲያ ሰው ስለሆነ ሁሉም ሰው ያኔ የሚያዝን መስሎት እንግዲህ መጥቶ እርዱኝ አግዙኝ እያለ ይገኛል። እና ሐቂቀተን ተረዱት ወጣቶች እየጠጋ ብላችሁ ምንድነው የቸገረህ በሉት። ወላሂ እኔ እየቀለልኩ ሳይሆን ይሄ እስካሁን እየተሰናገር የምቀልድ ይመስላል መሰለኝ። ግን አሁን ወደ ምሩ ስመጣ እንደዚህ የከፋቸው ወንድሞችን እህቶችን በመታዩ ሰዓት ዝም ብላችሁ አትለፉ። ሐቂቀተን ማለት ነው። ከሞቱ በኋላ አሁን የሆነ መቼም ሸይጣን ይገፋፋልና አላህ ሸይጣንን ያዝልን። እንደዚህ ወደ ክፉ የሚመራን ሸይጣን እንደዋላ ያርቅልንና ተገፋፍተው እንደዚህ የሚያዋዩ ሰው አተው የሆነ ህይወታቸውን ቢያጠፉ በኋላ ከማለት ማለት ነው። መቼም የኛ ሀበሻ ከሞተ በኋላ ከታመመ በኋላ ነው የሚያለቃቀሰውና ማለት ነው። ከሞተ በኋላ ሞተ ነው። ልክ እንደ አረቦች እንሆን እስኪ እኛ ኢትዮጵያኖች እንደ አረቦች እስኪ እንልመድ። አረቦች ምንድነው የሚያረጉት? ሐቂቃ አይታችሁ ከሆነ ሰው ሲቸግረው ያኔ የራሳቸው በቃ ሲቸግረው ሲያው እንዳይቸግረው የሚጥሩት ጥረት እንደዚህ አይደለም ማለት ነው። በጣም ነው የሚተጋገዙት ማለት ነው። ቸግሮ ሰው ካታው መዛሁን ግን የማይቸግራቸው አሉ ማለት አይደለም። የሚቸግራቸው አሉ ግን ራስ በራሳቸው ይቻቻላሉ። ጠይብ ግን እኛ ምንድነው የኛ የኢትዮጵያኖች ችግራችን ሳንወድቅ አንተባበርም። ከወደቅን በኋላ በቃ ተስፋ ከተቆረጠ በኋላ ነው እገዛው እንትን የሚለው ማለት ነው የሚጧጧፈውና ለምን እንደዛ ይሆናል? ቆይ
መጀመሪያ አንድ ሰው አሁን ይሄ ልጅ እንግዲህ እስኪ ከፍቶኛል አግዙ ብሎ መጣ። አሁን እንዳላየ ነው እያለፍ ነው ያለ ነው። ይሄ ልጅ በኋላ በቃ በዚህ በችግሩ ላይ ችግር ተፈጥሮበት የሆነው ቢወድቅ ወይ ቢሞት እንደው አላህ ያርግበትና እንደው ምሳሌውን ነው የምነግራችሁ። እናዝናለን እኮ ማዘናችን አይቀርም እኮ ግን ያ የምናዝነው ነገር ለሱ ምን ይተክርለታል? ማፊ ፋይዳ ወላኪን አሁን እንደዚህ ቸገረኝ ብሎ ሲመጣ ምንድነው የቸገረ እስኪ ምን እናድርግልህ ብለን ከጎኑ ስንሆን ችግሮቹ ይቃለሉለታል ማለት ነውና እንደዚህ ያለውን እስኪ እንልመድ። ከታመመ የሰው ልጅ ከወደቀ በኋላ ከላስ ካበቃለት በኋላ ብንረዳው፣ ብናለቅስለት፣ ብንወድቅለት፣ ብንነሳለት ፋይዳ የለውም ማለት ነውና ስለዚህ መጀመሪያ እንትን እንበለው ሼር እናድርገው ማለት ነው ትላለች እናታችሁ። ወደ ዋናው ደግሞ ስመጣ ቅመሞችዬ ለኛ ያው የሚያስፈልገን እዚህ ስደት ስንኖር ደክመን በሰው ሀገር ተንከራተን ስንገባ አንገታችንን ማስገቢያ ቤት ያስፈልገናል። ለዚህም ደግሞ ደፋ ቀና እልላችኋለሁ ለእህቶቼ፣ ለወንድሞቼ፣ ለስደት ወንድሞች እህቶች ብሏል ማለት ነው። ሀገርም የምትፈልጉም ችግር የለውም ደውሉለት ማለት ነው። ግን ይሄ የሚያገለግለን ለኛ ለስደተኞች ነው ማለት ነው። እንደዚህ ብርቱ ወንድሞች በመናገኝ ሰዓት በታማኝነት ሲሰሩልን ውጤታማ እንሆናለን ማለት ነው። ለዚህም ምንድነው የምላችሁ ቤትና ቦታ ግዙ። እንደዚህ በታማኝ ወንድሞች እያስፈለጋችሁ የሚሆን ቦታ ላይ ቦታችሁን ያዙ፣ ቤታችሁን ያግዙ ማለት ነው። ለዚህም ምርጥ ወንድም አለ። ቁጥሩን ያው እስከዛሬም እየነገርኳችሁ ነው። አልፎ አልፎ ወንድሞችም በብዛት ደግሞ እህቶችም ያው እየሄዳችሁ ነው። ማሻአላህ አለይኩም እየጠየቃችሁ እየወሰዳችሁ ነው ስልክ። አሁንም ኢንሻአላህ ሰጣችኋለሁ ቁጥሩን ይዛችሁ ደውሉለት። ወሎ አካባቢ ደሴ፣ ኮምቦልቻ፣ ሀርቡ፣ ከሚሴ፣ ሀይቅ እነዚህ ዋናዎችን ከነገርኳችሁ ሌላውን ደግሞ እናንተ የምትፈልጉበት ቦታ ንገሩት። እዛ ቦታ ፈልጎ ይልክላችኋል። ከተስማማችሁ ቤተሰቦቻችሁን ልካችሁ ቼክ አስደርጋችሁ ቤተሰቦቻችሁን ተቀብሎ በአክብሮት አስተናግዶ ይሆናል አይሆንም የሚለውን አብሮ ቼክ አደራርጎ ያገዛዛላችኋል ማለት ነው። በቅደም ተከተል የሚያስፈልገውን ሁሉ ነገር ያደርግላችኋል። ለዚህም ቁጥሩ 0914257198 እደግምላችኋለሁ 0914257198 ሲሆን አማራጭ ቁጥር ደግሞ 096638 8249 እደግመዋለሁ 0966388249 በማለት በእነዚህ ቁጥሮች ደውላችሁ የቤትና የቦታ ባልተቤት መሆን ትችላላችሁ ማለት ነው። እና አብሽሩልን፣ ተጠናከሩ። አላህ Subhanahu Wa Ta'ala ከስደት በቃችሁ ብሎን በሀገራችን ላይ የምንኖር ያድርገን ማለት ነው። ሁሉም ነገር በሀገር ስለሆነ የሚያምረው ሀዘኑም ደስታውም ወገን ጋር ደስ ይላልና በስደት ላይ የሆኑ ችግሮች ሲፈጠሩ እምቅ አድርጋችሁ እዛው ሆዳችሁ ውስጥ ነው የሚቀረው። የሆነ አንዳንዴ እኮ የሆነ ቦታ አግኝታችሁ ስታለቅሱ እንኳን ያ ችግራችሁ ትንሽ ቀለል ይላል፣ በእንባ ይወርዳል ማለት ነው። ሰው ሀገር ላይ ሆናችሁ ግን የሆነ ችግር ሲፈጠር እንባችሁን የምታወርዱበት እንኳን ቦታ ሳይኖር የሆነ ጭንቅንቅ የምትሉበት ወቅት አለና አላህ ያንን ሁሉ ያስወግድልን፣ ሀገራችንን ሰላም ያድርግልን። እና ኢንሻአላህ ቻናሌን ላይክ ሼር እያደረጋችሁ ለቅመሞችዬ አድርሱልኝ። ቅመሞችዬ ካሁን በኋላ እስከዛሬ የመዳም ቅመም እየተባልን ኖረናል። ሁሌም ደግሞ የሷ ቅመም እየተባልን መኖር የለብንም። የራሳችን ቅመም የምንሆንበትን ቀን መፍጨርጨር አለብን። ያ ቀን እንዲመጣልን ማለት ነው። ያ ምንድነው በእኛው እጅ ነው ያለው ሁሉ ጊዜ። ሀቂቀተን እኔ ወላሂ ማለት አይቻልም። የሚቻል እንዳደርግልን ደግሞ አላህ Subhanahu Wa Ta'ala እንማጸነው። ካሁን በኋላ የራሳችን ቅመም ብለን መሰየም አለብን ማለት ነው። የሰው ቅመም ሆኖ መኖር ይከብዳልና ስለዚህ አላህ ስደትን በቃችሁ ይበለን። እና ብዙ ችግሮችም እየተከሰቱ ይገኛሉ። ያንንም ደግሞ ከዛ እንድንታቀብም ኢንሻአላህ በሌላ ቪዲዮ መጣለሁኝ። ወሰላም አለይኩም ወራህመቱላህ ወበረካቱ ትላችኋለች እናት ማለት ነው። ማሰላማ